መንግስት በጥቁር ገበያ ሐዋላና በባንኮች ያለውን ሰፊ ልዩነት እያጠበበው ይገኛል። የብሔራዊ ባንክ አዳዲስ መመሪያዎች በውጭ ምንዛሬ ላይ በተለይ የጥቁር ገበያን ለማጥፋት በየዕለቱ ተያይዘውታል። ሆኖም የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ግንቦት 25 2017 ዕለተ እሁድ የጥቁር ገበያ ሐዋላ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ የ16 ሀገራትን ሙሉ የዋጋ ዝርዝር ጨምሯል ወይስ ቀንሷል የሚሉትን የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ ወደ እናንተ ልናደርስ ሰዓታችንን ጠብቀን ተገኝተናል። እንግዲህ በዛሬው ዕለት እሁድ ነው። ዕለታዊ የምንዛሬ ዋጋ በባንክ መረጃው የለም አይኖርም ማለት ነው። ሰኞ እንግዲህ ወደ እናንተ የምናደርስ ይሆናል ከግል ባንኮችና የኢትዮጵያ ንግድ ባንክን ጨመር አድርገን። ታዲያ በዛሬው ዕለት አንድ የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ የምናደርስ ሲሆን በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 158 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 15870 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 210 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21000 ከ90 ሳንቲም እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለትም 1 ዩሮን ስንመለከት 179 ብር ከ19 ሳንቲም ሲመነዘር 100 ዩሮ 17919 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለትም አንድ የቻይና ዩዋንን ስንመለከት 21 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2110 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለትም አንድ የካናዳ ዶላርን ስንመለከት 112 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 11285 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። እንግዲህ የዘረዘርኩላችሁ ሀገራት አንዱ ላይ ሊቀንስ ይችላል፣ አንዱ ሊጨምር ይችላል። ያን ያክል ግን ሰፊ የተጋነነ ጭማሪም ሆነ ቅናሽ የለውም። ሌላው እንግዲህ የኳታር ሪያል ነው። በዛሬው ዕለት የኳታር ሪያል መረጃው የለንም። በነገው ዕለት ወደ እናንተ የምናደርስ ሲሆን ኳታርና አካባቢው ያላችሁ እንደ ወትሮው በኮመንት አስነብቡን እያልን ወደ ሳውዲ ሪያል እናምራ። በዛሬው ዕለትም አንድ የሳውዲ ሪያልን ስንመለከት 42 ብር ከ72 ሳንቲም ሲመነዘር 100 የሳውዲ ሪያል 4272 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 43 ብር ከ58 ሳንቲም ሲመነዘር 100 የዱባይ ድርሃም 4358 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 518 ብር ከ15 ሳንቲም ሲመነዘር 100 የኩዌት ዲናር 51815 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክን ስንመለከት 191 ብር ከ80 ሳንቲም ሲመነዘር 100 የስዊስ ፍራንክ 19180 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያልን ስንመለከት 413 ብር ከ60 ሳንቲም ሲመነዘር 100 የኦማር ሪያል 41360 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው።
ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናርን ስንመለከት 418 ብር ከ14 ሳንቲም ሲመነዘር 100 የባህሬን ዲናር 41814 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 222 ብር ከ89 ሳንቲም ሲመነዘር 100 የጆርዳን ዲናር 22289 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊድን ክሮን ነው። በዛሬው ዕለትም አንድ የስዊድን ክሮንን ስንመለከት 14 ብር ከ90 ሳንቲም ሲመነዘር 100 የስዊድን ክሮን 1490 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 43 ብር ከ69 ሳንቲም ሲመነዘር 100 የእስራኤል ሽቅል 4369 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለትም አንድ የኢጂፕሽያን ፓውንድን ስንመለከት 2 ብር ከ89 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 289 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቱርኮች ሊሬ ነው። በዛሬው ዕለት አንድ የቱርክ ሊሬን ስንመለከት 3 ብር ከ17 ሳንቲም ሲመነዘር 100 የቱርክ ሊሬ 317 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የህንድ ሩፒ ነው። በዛሬው ዕለትም አንድ የህንድ ሩፒን ስንመለከት 1 ብር ከ39 ሳንቲም ሲመነዘር 100 የህንድ ሩፒ 139 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ethioblackmarket.com በጠዋቱ ያስነበበንን መረጃ ወደ እናንተ ይዘንላችሁ ቀርበናል ማለት ነው። እንግዲህ በዛሬው ዕለት በተለይ ሰሞኑን ያለው የጥቁር ገበያ ሐዋላ የመንግስት ከፍተኛ ሁኔታ የጥቁር ገበያን የማዳከም ስራውና በተለይም ደግሞ የብሔራዊ ባንክ የውጭ ምንዛሪ እጥረትን ለመቅረፍ የሚያወጣው አዳዲስ መመሪያ ይመስላል። እንደ በፊቱ እንግዲህ የጥቁር ገበያ መጨመሩ ሰሞኑን ያዝያረገው ይመስላል። ዞሮ የጥቁር ገበያ መጥፋት ለሀገራችን እጅግ በጣም ስኬት ነው እያልኩኝ ለዛሬ እንግዲህ ያቀረብኩላችሁ መረጃ ይህንን ይመስላል። ቪዲዮውን ለብዙ ኢትዮጵያኖች እንዲደርስ ላይክ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ ኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።